ጀመር የት ድርዛ ድርሽ በስነ ስርዓት ግኝ በስነ ስርዓት የለም አንቺ ጋር በስነ ስርዓት ማጥፋት ከሆነ መስራት አያዋጣም። ዙር ይሁን ነይ ግጥም አድርገው አስመን ጋይስ እንዴት ናችሁ? ሰላም ናችሁ? እንግዲህ ያው ቤቲ ብዙ ስራ ነው የምትሰራው። አዎ ላኔ ትንሽ ከሳ ብላብኛለች። አሁን ምግብ ስለሌለ ይሄ ኩምዛ ይባላል፣ የሙዝ ግንድ ማለት ነው። ከብቶች በጣም ነው የሚወዱት። አተላ ስለሌለ ነው እንጂ አተላ ተደርጎ በደንብ ይበላሉ። ነይ 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 እንኪ መርጩ ነገርስ ዝቢ መጀመሪያ ዝቢ ከዛ የዚህ ይሰጥሻል። እዛ ሁሉም ከፍቼ ያደርጋል። ነይ ይኸው ሳይፈቀድልሽ አትይዝ። ባይላ ድቀው ታባሽ ታመዳም እንጂ ጋይስ ሰው ለማብላት ሰውን ከማጉረስ ከብት እንድታጎርሱ በጣም ብዙ ጥቅም አለው። ሰውን ከማብላት ለእንስሳ መስጠት እውነቴን ነው የምላችሁ። አሁን ይቺ እናቴ ወተት ትሰጠኛለች። ሽማግሌዋ አሮጊት አትናገር፣ አትጋገር፣ ሰው አታማ። የቤት ወጥ ይጣፍጣል አይጣፍጥም አትል፣ እንጀራው ደረቅ ነው እርጥብ ነው አትል። ይሄው ትበላለች የሰጧትን። እንዴ ለከብት ነው ማብላት ካለባችሁ። እንደዚህ ማሮችዬ ብስል ሁኑ፣ ሰው አታብሉ፣ ከብት አብሉ። ከብት ለከብት ካበላችሁ እኔ እንዲህ ነው። እሺ እስኪ ዛሬ ቪዲዮ ላርግላችሁ ብዬ እኮ ነው። እዚህ ብልት ታደርገሽ በቃ ሆሽን ትጠጫለሽ። ማታ አተላ ይመጣልሻል። አሁን አተላ የለም። እሺ አትቅበጭ ደግሞ በሰው ጉርሻ። አንቺ እንደ ፍቅረኛ ጉርሻ እዚህ ብሉ። ያጎረሰ ሁሉ አይመሰገንም። እሺ
ልምታሽ እውነቴን ነው የምላችሁ። እንደ ሰው ክፉ የለም ሰው ማለት ነው። አዝናችሁ ስታበሉት ወይኔ እንጀራዋ ወይኔ ወጧ ምላሳችን በጣም መጥፎ ነው። አሁን እኔ ለሰው አሰጥም በቃ መስጠት ትቻለሁ ነው እግዚአብሔር እንዲሁ ኩታራው ሁላ በቃ የሆነ ወሬ ነው እንዴ ያወራል። ለምን እንደሆነ ስላላት እኮ ነው አዝናና የሰጠችን ምናምን አይሉም ሰው የተባለ ፍጥረት ማለት ነው። እውነት በጣም የታዘብኩት ነገር እኔ በየዋህነቴ ያለኝን ምን ቅማሱልኝ ስል ማለት ነው ብዙ ነገር ያወራል። እንዴ ጥሩም ሰራሽ መጥፎም ሰራሽ ይወራብሻል። ስለዚህ ይሄ ከብታችሁን ትገዙና ማለት ነው። አሁን ለምሳሌ የተራረፈ እንጀራ ምናምን ለምን ልድፈው ከማለት ውሻ ይጠብቃችሁ ዶሮ ፍየል ትገዛላችሁ። ከዛ በቃ እንጂ ሰው በልቶ አመሰግናለሁ አይልም ወይ ሰጣኝ እኮ እንደዚህ ነው የሚለውና ከብት እንደዚህ ብታበሉ ወተቷ ይተርፋል፣ ስጋዋ ይተርፋል፣ ከሽጣ ብር ትሆናለች፣ ችግር ትደፍራለች። አይናገሩም፣ ባያተርፉም አያሙም፣ ሰው አያሙም። ስለዚህ አሁን እኔ ፍየል እርባታ ልጀምር ነው። አንድ 30 ፍየል ልገዛ ነው። 30 ፍየል የመጀመሪያ 30 ፍየል እገዛለሁ። አገሩ ለፍየል ይሆናል። ከዛ በቃ ቀለቡ ያው ጀርባዬን ነው የሚያወጣኝ እስከዛ ድረስ። ግን አንድ ፍየል በአመት 3 ጊዜ ትወልዳለች። አዎ በአመት 3 ጊዜ ወለደች ማለት እሱት ዶሮ ማግኘታቸው በቃ ዩቲዩበር ስትሆኑ ዩቲዩብ ሲከፍላችሁ በዩቲዩባችሁ ብር ከብት ነው መግዛት። የሆነ ነገር ዊግ አትግዙበት እሺ። ዊግ ካካ ነው እሺ። ዊግ አመት በዓል የሆነ ፕሮግራም ከሌላችሁ በስተቀር ሁል ጊዜ ለቪዲዮ ብላችሁ አትጠቀሙት። ምክንያቱም ካንሰር ያመጣል። በጣም ነው ካንሰር የሚያመጣው። ይሄ ውስጥ ይወርዱታል። እና ውዶችዬ ይሄን ይመስል ነበር። ባይ ባይ።